በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ ዓመታዊ በዓለ ንግሥ በሰሜን አሜሪካ በዋሽንግተን ዲሲና አካባቢው ለምትገኙ ኦርቶዶክሳውያን ኢትዮጵያውያንና ኤርትራውያን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደትና ለዓመታዊው ለጥር አጋዕዝተ ዓለም ቅድስት ሥላሴ ክብረ በዓል በሰላም በጤና አደረሰን። ሁሉ ይሰግድ ለሥላሴ ወይትቀነይ ሁሉ ለመንግሥተ ሥላሴ፣ ጉልበት ሁሉ ለሥላሴ ይስገድ ለመንግሥታቸውም ይገዛ። ቅዱስ ያሬድ እንደተናገረው የቨርጂኒያ መንበረ ጸባዖት ቅድስት ሥላሴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓመታዊውን የ2018 ዓመተ ምህረት የጥር ሥላሴ በዓለ ንግሥ በዕለተ ቀኑ ሐሙስ ጥር 7 ቀን 2018 ዓመተ ምህረት ወይም ተርስደይ ጃንዋሪ 15 2026 ከሌሊቱ 1 ሰዓት ጀምሮ በማህሌት በቅዳሴ በዝማሬና በትምህርተ ወንጌል ብፁዕ አቡነ ፋኑኤል የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የገዳማትና አድባራት አስተዳዳሪዎች፣ በርካታ ሊቃውንተ ቤተ ክርስቲያን፣ ካህናት፣ መምህራነ ወንጌል፣ ዘማሪያን፣ የሰንበት ትምህርት ቤት መዘመራንና ከቅርብም ከሩቅም የሚታደሙ በርካታ ምዕመናን በተገኙበት በዓለ ንግሡ በታላቅ ድምቀት በዕለተ ቀኑ ተከብሮ ይውላል። እርሶም በዚህ ታላቅ ዓመታዊው የጥር ቅድስት ሥላሴ የንግሥ በዓል ላይ ከመላ ቤተሰቦና ከወዳጅ ዘመዶ ጋር በክብር ተገኝተው ከፈጣሪ ዓለማት ከቅድስት ሥላሴ ልዩ በረከትን ይካፈሉ ዘንድ በፍቅር ተጋብዘዋል። ያስተውሉ። ቻንትሊ ቨርጂኒያ በሚገኘው በመንበረ ጸባዖት ቅድስት ሥላሴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሐሙስ ጥር 7 ቀን 2018 ዓመተ ምህረት ወይም ተርስደይ ጃንዋሪ 15 2026 በዕለተ ቀኑ ዓመታዊው ቅድስት ሥላሴ በዓለ ንግሥ በድምቀት ለማክበር የተንጣለለ የፓርኪንግ ባለው ሕንፃ ቤተክርስቲያን የማይረሳ የበረከት ጊዜ እንዲኖረው ደብሩ ሰፊ ዝግጅት አድርጎ ይጠብቀውታል። በዓለ ንግሡ በዕለተ ቀን ሐሙስ በመሆኑ እርሶም ከቤተሰቡ ጋር መጥተው የአጋዕዝተ ዓለም ቅድስት ሥላሴን በረከት እንዲቀበሉ በአክብሮት ጥሪያችንን እናስተላልፋለን። አድራሻችን 14595 አቪየን ፓርክዌይ ቻንትሊ ቨርጂኒያ ይገኛል። መልካም በዓል። ኑ የሥላሴን በዓለ ንግሥ በአንድነት ሆነን እናክብር።